ሰላም ሰላም የሃኒና የቴዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ይበል። እኛ አለን ደህና ነን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኛ በጣም ከነ ልጆቼ ደህና ነኝ። እድሜ ለእናንተ። ሰብስክራይብ እያደረጋችሁልኝ ነው፣ ላይክ ሼር እያደረጋችሁልኝ፣ ቪዲዮቼ እየታዩልኝ ነው፣ እያበረታታችሁኝ ነው። በጣም አመሰግናለሁ። እወዳችኋለሁ። እናንተ እንዴት ናችሁ? እኛ በጣም ደህና ነን። ክረምት እያልን ነው። ምንም አንልም። አዳዲስ ነገሮች በሚቀጥለው ቪዲዮ ይዤላችሁ መጣለሁ። አዳዲስ እቃዎች ሰሞኑን እየመጡልኝ ነው፣ አሳያችኋለሁ። ለልጆቻችሁ ለክረምት የሚያስፈልጉ ነገሮችን ትገዛዙኛላችሁ። ደብተር አመጣለሁ፣ ቦርሳ አመጣለሁ፣ ምሳቃ ለክረምት ማለት ነው። ምክንያቱም ክረምት ልጆቻችንን መስከረም ላይ ወደ ትምህርት ቤት የምንልክበት ጊዜ ስለሆነ እነዚህ ነገሮች አመጣለሁ። ከእናንተ የምፈልገው ላይክ፣ ሼር፣ ሰብስክራይባችሁን እፈልጋለሁ። እና ዛሬ ልላችሁ የፈለኩት ሰሞኑን በለቀኩት 2 ቪዲዮ ካስከፋችሁ የኔ ውድና ምርጥ የቤተሰቦች በጣም ይቅርታ አድርጉልኝ። ምክንያቱም የሆነ ነገር ኢሞሽናል አድርጋችኋለሁ አውቃለሁ። በኮሜንትም ላይ ማይቻለሁ። ሆዳታ ስሉሽንኛ ልጅ ጥለን የመጣ ነው ምናምን ያለን አለ እና እኛ የጎደለብን ነገር ምናቀው የጎደለብን ነገር አለ። ቴዳን በማጣታችን ማለት ለተሻለ ኑሮ እንደሆነ እናውቃለን። ግን አንዳንዴ ምንም ሆኖ አብሮ ቢኖር ይሻላል የሚባል ነገር አለ አይደለ? እንደዛ ነገሮች ናቸው እንጂ እሱን በማጣታችን ነው እንጂ ሌላ ነገር እግዚአብሔር ይመስገን አለን። የበረታን ነው። በእናንተም ድጋፍ አለሁ። ዛሬ አንድ ታሪክ ይዤላችሁ መጣሁ። አንድ እህቴ በውስጥ መስመር ዋክሻንዬ ሳቆላምጥ ደግሞ እንትን እንዳትሉኝ፣ ዋክሻንዬ አንድ መልእክት አለኝ እና ለቤተሰብ አቅርቢልኝ፣ ብቻዬን መወሰን ስለጨነቀኝ ነው። ያንቺ ቤተሰቦች ደግሞ ሰው በመርዳት ሰው ሀሳብ በመስጠት በጣም ፐርፌክት ናቸው እና አይዲያቸው አይዞሽ አንቺን በርቺ ሲሉሽ ስለማይ እኔም ከነሱ የሆነች ነገር አገኛለሁ እና የእኔ ህይወት ደግሞ ለነሱ መማሪያ ይሆናቸዋል ብዬ ስላሰብኩኝ ቺን መልእክት አካፊልኝ ብላ በዋትስአፕ አጠር ምጥን አርጋ ልካልኛለች ቮይስ። እኔ ደግሞ እንዲያድግ ያቀርብላችኋል። የሷን ቮይስ ገና ማስገባባት እኔ ባወራላችሁ ይሻላል ብዬ ስላሰብኩኝ ነው። ባለ ታሪካችን ስሟ ዳሽ ይባላል። ስሟን መግለጽ አልፈለገችም። የአንድ ልጅ እናትና ባለትዳር ነኝ። በአዲስ አበባ ኑሮ ላይ በጣም ኑሮ ሲከብደኝ ህይወት በጣም መራር ሲሆንብኝ ለምን አረብ ሀገር ሄጄ አልሰደድም ብዬ ወደ አረብ ሀገር የ1 አመት ከ6 ወር ልጅ ጥዬ ተሰደድኩኝ። አረብ ሀገር ከሄድኩኝ አሁን 5-6 አመት ይሞላኛል። ታሪኩ የቆየ ነው፣ ግን እንዲሁ ለወዳጆች ሻካፊልኝ ብላኝ ነውና ታሪኩ የቆየ ነው። እነዚህ ነገሮች ትምህርትም ይሆናሉ እና አሁን ላይ ደግሞ የገጠመኝ ነገር ስላለ መፍትሄ ስለምፈልግ ነው ብላለች እና ልጄን 1 አመት ከ6 ወር ላይ ትቼው ሄጄ እንዴት ነው መሰላችሁ 2 አመት እስከ 3 አመት ድረስ አያሳየኝም፣ አላናግረውም። ግን ወር ሲደርስ ለልጅሽ መመገቢያ ብር ላኪ ይለኛል። ልጅሽ ልብስ የሚለብሰው ላኪ ይለኛል። ለልጅሽ ምግብ ምሰራ ሰራተኛ ተቀጥራለች፣ ለሰራተኛዋ መክፈል አለብኝ፣ አስቤዛ የለኝም ይለኛል። እኔ ደግሞ ልጄ ከበላ፣ ልጄ ከለበሰ፣ ልጄ ከጠጣልኝ፣ ጤናው ከተጠበቀልኝ ምንም ነገር የምፈልገው ነገር የለምልና የወር ደሞዜን ለልጄ ልካለሁ። ያው ሴት ነኝና የሚያስፈልገኝ ነገር ስላለ እዛም ደግሞ ትንሽ አስቀራለሁ። የሚገዛዙትን ነገሮች ለራሴ የሚገዛው እንደገና ደግሞ ትንሽን ብቆጥብ ለነገ ለኔ ይጠቅመኛል ብዬ ስለማስብ ለሱ ልካለሁ። የተወሰነችን ደግሞ ለራሴ አስቀምጣለሁ። እንደዚህ እያደረኩኝ ልጄ እንደምንም 4 አመት ሞላው። ከዛ 4 አመት ላይ ልጅ መናገር ይችላል ኦሬዲ። አሁን ልክ የዛን ሰዓት ስጠይቀው ልጅሽ መናገር አይችልም ምናምን እየጮተ ነው ምናምን ነው የሚለኝ። ከዛ 4 አመት ምናምን ሲሆነው ግን የአንዳንድ ሰዎች ልጆች ሳይ እንደው ሃኒ ይቅርታ አድርጊልኝና አሁን ያንቺ ልጅ 4 አመት ሆነ እንዲህ የምታወራው ምናምን አለችኝ በመሃል ማለት ነው በጽሁፍ በቮይስ ላይ እና እንደዚህ ማሰብኩኝና የኔ ልጅ ደግሞ ካንቺ ልጅ በጣም እድሜውም 4 አመት ከምናምን ሆኗል እና አሁን ማውራት ይችላል ልጄን ካላገናኘኝ ምናምን አልኩኝ። አንዳንድ ቀን ስደውል የዛኔ ማያወራ ሰዓት ላይ የሆነ ሰዓት ልጆች ስለሆኑ እንቅልፍ ሲወስዳቸው ምናምን እንደተኛ ያሳየኛል። ላለባብሶት ብርድ ልብስ ምናምን አለባብሶት ይኸው ተኝቷል ልጅሽ ምናምን ብሎ ያሳየኛል።
ሌላውን አያወራኝም በቃ ልጄ እንዳያወራኝ ምን እንደጎደለው እንዳልጠይቀው ምን እንደሚያስፈልገው እንዳልጠይቀው ልጄን አያገናኘኝም የሆነ ሳስደውል የለውም ስራ ቦታ ነኝ ወይ የለውም የሆነበት ቦታ ነኝ ይለኛል እና በጣም ይሄ ነገሮች ሲደጋገሙ 4 አመቱ ላይም እንዴ ማውራት ይችላል ቢያንስ እናት እንዳለችው ማወቅ አለበት እና እናቴ ማለት ስላለበት ብዬ ልጄን ካናገናኘኝ ስል አይመቸኝም የለውም ምናምን ሲለኝ አሁንም ስደውል ሳምንታት ሲቆጠሩ ስደውል ወራት ሲቆጠሩ ይሄ ነገር ብዬ ወደ እናቴ መልእክት እኔ እናቴን ማስቸገር ስላልፈለኩኝና ወደ እናቴ መልእክቴን አስተላለፍኩና እናቴ ልጄን ማግኘት አልቻልኩም ይሄው ልጄን ትቼ ከሄድኩት አመት ከ6 ወሩ ላይ ነው አሁን 4 አመት ሊሆነው ነው እና ላገኘው አልቻልኩም ባክሽ እናቴ ሂጂና ልጄን አገናኝኝ አልኳትና የድሮ የተከራየንበትን ሰፈር አቅጣጫ ጠቁሚያት በሰው እየጠየቀች እንድትሄድ አድርጌ ሰፈርም ቀይሮ ከሆነ አላቅም ምክንያቱም ያ በቃ እኔ የወለድኩበት ቤት ነው ልጄን ትቼ ወጣሁትኝ አላቅም ብዬ ላኳትኝ እናቴን በደካማ አቅሟ በጣም ደካማ የምትባል አይደለችም ግን እናቶችን ማልፋት ይከብዳል እኛ ለልጆቻችን አይደል መስዋዕት ምን ከፍለው እሷም ለልጇ ብላ ሄዳ ጠያይቃ ምናምን እኔ ከተከራየሁበት ቤት ጠበበኝ ብሎ ወጥቷል አሉ እዛው ሰፈር ውስጥ ሆኖ ሌላ ቦታ ቀይሯል በስም ተኬደና ተገኘ ከዛ ስገባ አለች እናቴ ስትነግረኝ ልጄ በር ላይ ኩርምት ብሎ ቁጭ ብሏል ከዛ እኔንም እናቱንም ስለማያቅ አያቱንም አላስተዋወቀም እየሄደ እንዲያገኝ ማያደርግም በቃ እኔ ያሳደገልኝ ብዬ ነው ያሰብኩትኝና ሳመችው ያው የደም ነገር መቼም ሳመችው ምን አለችውና አባትስ ስትል አባቴ ስራ አላትና ልብስ ደና ልብስ አለበሰም አፉ ደራርቋል ምናምን ያንን ስታይ እናቴ በጣም አዘነች ለኔም ስትነግረኝ እኔ አለቀስኩኝ በስልክም በእህቴም ነበረችኝ በእህቴ ስልክ ልጄን በቪዲዮ ኮል አየሁትኝ ምን አበቃ እንባራሴ መቆጣጠር አቃተኝ ከበደኝ ከዛ በኋላ ልጄን እንዳትመልሺው እናቴ እንዳትመልሺው አልኳትና እናቴ ካስቀመጥኩትና ደውል አያነሳም ማታ እኔ አላቅም ወላሂ ነው የምላችሁ አላቅም በስራ ይሁን የዞረ ይሁን ማቆት አድርጌለም ብቻ ማታ ሲመለስ እኔ እየሰራው ነበር ስልኬ ላይ ቪዲዮ ኮል አገኘሁ ከዛ ምንድነው ብዬ ቼክ ሳረግ የሱ ስልክ ነው ደወልኩለትና ቤት ምናምን ስል ልጄን የት ነው ያደረግሽው ምናምን አለኝ ከዛ እኔ ልጄን 4 አመት ሙሉ ጥዬው ከሄድኩ ጀምሮ አሳየኝ ስልክ ተኝቷል እየተጫወተ ነው ምናምን እያልክ ተሸውደኝ ነበር ዛሬ ልጄ ርቦት በር ላይ ቁጭ ብሎ እናቴ ናት መታ የወሰደችው አንተ የት ነበር ግን እየሰራው አይደል ለፍቼ ሰርቼ አይደል ማበላው አንተ ምትልካውስ አንቺ ምትልኪውስ ብር ምናምን እኔ ምልክልህ ብር ልጆች ውዝ ያሉ ነው ሐሳብ የሚሰርቁት እኔ ምልከውስ ብር ምናምን ሰለው አንቺ ምትልኪ ብር እዚህ ጠብ የሚል ነው ለአንድ ለጉሮሮ እንኳን በቃ የቤት ኪራይ አለ ሁሉም ነገር አለ እነዚህ ነገሮች ስላሉ እንዴት አድርገን እናቃጣለን ምናምን አለኝና በቃ በስልክ ብዙ ነገር ተነጋገረ እዛ ከዛሬ ጀምሮ ልጄን አታየው ምናምን ብዬ እኔም ስልክ በንዴት ዘጋሁኝ አንድ ቀን አደረን በነቃታው እናቴን እያስጨቀጨቃት ወራት ተቆጠሩ ሳምንታት በቃ እናቴን መጨቅጨቅ ነው እየሄደ ልጁን አሳይኝ እሷ ደግሞ እናትየው ካልፈቀደች ምንም ማድረግላ አልችልም ከዛ ለሁለታችንም ቅርብ የሆነ ጓደኛ አለ እሱ ጋር ደወልኩና እባክህን ልጄን እናቴ ታሳድግልኝ በቃ እሱ ጋር ያደገ ተርቧል በስነ ስርዓት ልብስ አለበሰም አሁን ደግሞ የመማሪያው ጊዜ ስለሆነ ትምህርት መግባት ስላለበት እባክህን ታው ብለህ መከርልኝ እኔ ላናግረውም አልፈልግም በቃ ምክንያቱም ልጄ ጥየው ከርኩ ጀምሮ እኔ ለኔ ማሳየት ፈቃደኛ አይደለም ጥለሹ የልሹ ልጅሽ ነው የሚለኝ እኔ ግን የወጣት ከሱ ጋር ተማክሬ ልጄን ለማሳደግ ነው እና እነዚህ ነገሮች እያደረገኝ ስለሆነ እባክህና ብዙ ሃኒ ማልጠቅስልሽ ብዙ ነገሮች አሉ እኔ አሁን ቤተሰብ ለኔ ምክር እንዲሰጠኝ የምፈልገው ቀላል ነገር አሁን በህግ አጋል ቢሄድ ህግ እኔ ከሀገር ውጪ ስለሆንኩኝ የማሳደጉን መብት ይሰጠኛል ወይስ ለአባትየው ይሰጣል ወይ ያ ፍራቻዬ ነው ምክንያቱም ጧት ማታ እየመጣ እናቴን እየነዘነዘብኝ ነው እናቴን እያስፈራራት ነው አንድ ነገር እንዳትሆንብኝ ልጄንም ደግሞ ይዞብኝ ቢጠፋ የትም ላገኘው አልችልም እኔ ያለው ሰው ሀገር የማዳም ኩሽና ውስጥ ነኝ እና ይሄንን ነገር
የህግ አካላት የሚከታተሉሽም ስለ ህግ የሚያውቁም ዩቲዩብ ቤተሰቦችሽ ካሉ እንዴት ማድረግ እንደምችል በህግ አካል ሄጄ ብካሰስ ልጄ ለማሳደግ መብት አገኛለሁ ወይስ ደግሞ አባቱ ያሳድገው የሚለው መብት አገኛለሁ ወይ የሚለውን ሐሳብ ቤተሰብ ሐሳቡን እንዲያማክረኝ ነው ከመወሰኔ በፊት ምክንያቱም ተቻኩዬ ከወሰንኩኝ አንዴ ልጄን ካጣሁትኝ በጣም እጎዳለሁ ለልጄ ነው ብዙ መስዋዕትነት እየከፈልኩ ያለሁት ትቼ መምጣት ሁሉ እስከምችል ደረጃ ወስኛለሁ የልጄ ነገር እስኪስተካከል ግን እስከዛው ድረስ ይሄን ምክራችሁን ፈልጋለሁኝ ተላለች ውድና ተወዳጅ ቤተሰቦቼ ለእህታችን ለዳሽ እህታችን መልእክታችሁን በሴክሽን በኢንቦክስ ሴክሽን ላይ አስቀምጡልኝ በሶሪ የልጅ ነገር ስለሆነ ትንሽ ከፋይ እናት አመጣ ወልዳ ምን ብላ ልጅሽን አንቺ ማሳደግ መብት የለሽም ሲባል ያማል በጣም ያማል እና እናንተ ምክሯን ለግሷት ልጇን እዛ ሰው ሀገር ለፍታ ያሳደገች ያለች እናት እዚህ ደግሞ አባትየው በስነ ስርዓት ያሳደገ ያልጠከስኩላችሁ ብሩን የምትልከውን ብር ማለት ነው ከተለያዩ ሴቶች ጋር ነው የሚያጠፋው እና እንደዚህ አይነት ነገሮች አሉ እሱንም ሰምታለች ሌላ ማል ነግርሽም ብዙ ነገሮች አሉ ግን በቃ ብሩን የታጠፋው ለሚለው ምላሽ እንደምትጠይቂ ስለማ ከተለያዩ ሴቶች ጋር ነው የሚውለው እኔም በስነ ስርዓት ያናገረኝም እንደሚስታወራኝም በቃ እኔ ለሱ የገንዘብ ምንጭ ነኝ እንጂ ሌላ ነገር ምንም አይደለም እኔ ተውት የሱን አሁን ብሩን ማጥፋቱ ምናምን ተውት ምንም አይደለም መፈልገው ግን ልጄን እንዴት አድርጌ የራሴ ማለት ኢትዮጵያ ውስጥ ብሆን እናት ነኝና መብቴ ነው ምክንያቱም ለእናት ነው ልጅ የሚሰጠው አሁን ግን ሰው ሀገር ስለሆንኩኝ እንዴት ነው እናቷ አጠገቡ ስለሌለች አባቴ ማሳደግ ግዴታ አለው ተብሎ ከተወሰነልኝ ልጄን እስከ ዘላለም ላላየው ነው ሊያሸሽብኝ ነው ከስሬና ልጄ እንደተራበ ይሞትብኛል አባት የወለደ አባት ነው ምናምን ልትሉ ትችላላችሁ አያደርግም ያደርጋለን እሱን ለራሱ እንተውለት መልካም አባቶች አሉ ለልጆቻቸው ጊዜ የማይሰጡ አባቶችም አሉ እናቃለን እውነቱን ሐቃቁን ስንናገር ማለት ነው ግን እነዚህ ነገሮች እንዴት ማድረግ እንችላለንና ለእቴ ምክሩን አስቀምጡላት በስር በኮሜንት ሴክሽን ላይ መልእክታችሁን አስቀምጡላት ወዳችኋለሁ እቺ ቪዲዮ ቫይራል እንድትወጣ ላይክ ሼር ሰብስክራይብ አድርጉልኝ ሌላ ተረኛ ስትመጣ ደግሞ እንዲሁ በመሃል ይዤላችሁ እመጣለሁ ወዳችኋለሁ ላይክ ሼር ሰብስክራይባችሁን እንዳትረሱ ሰላማችሁ ዛ